እናቴ በስቷል ተርጋሚ ገጋሚ ሰብሳቢ ሰብሳቢ በታኛ ሚስስ እንቅልፌ ድንገት ባለኝ ስነቃ አምላኬ ሰላም አውለኝ ምን እሺ ነው ጀሙ አይነጋላችሁም እንዴ? ምን እሺ ከዚህ በላይ እንዴት እንጋለን? እኔማ ሆዴን እየጠየቀኝ እንዴት አባቴ ልተኛ? ኧረ እኔ ራሱ የመጨረሻ እየጠየቀኝ ነበር። ጀሙ የቁርሱን መላ ተፍ ተፍን በላ ጆ ሳይመጣ እንዴት ነው የምንፈጥረው? ኧረ እሱ በጧት መላ ፈጥሮ ቁርሱን ዘጫጨው ሊሆናል። ኧረ እሱ ከኛ ተለይቶም አይዋጥለትም። እሱ ደግሞ አይመጣም እንዴ? ኧረ በእናታችሁ ቆየ እኮ ሲያናድድ። ሰንታ ወጣች ሰንታ ማማሯ ሳያንሳት አጌጣ ሰንታ ወጣች ሰንታ ውበቷ ሳያንሳት አጌጣ እንዴ ሰንታ ወጣች ሰንታ ማማሯ ሳያንሳት አጌጣ ጆ በልሜ አይደለማ እንዴ ጆ ምን እሺ ነው ታዲያ እንደዚህ ተፈሩ? ምን እሺ ዛሬ ደግሞ የጣሊያን አመራር መስለሻል? አይሻለም የፓኪስታን ስሙኝ እንደዚህ የፈረኩት ዛሬ ትልቅ እቅድ ይዤ ነው። የምን እቅድ ነው ጆ? ጀሞ አንዳንዴ ከሰፈር ወጣ ብለን አለባበሳችን ምናችን ቀይር አድርገን መዋል አለብን። ገባችኋ? የኔና ፒጂ ወጥባበላት ሹገር መጣና ከጄ በላት ቃሏን አጥፈች እና ምን እሺ ነው ታዲያ ቦርሳው? ቦርሳውማ ትልቁን የሚሰራው ስራ ይሄ ቦርሳ ነው። ገባችኋ? ጀሞ ይቅናህ በሉ። ይቻምሽ ጆዬ በቃ ያሳካልሽ። አሳበደችኝ መላጥፋና በስማ ደረጃ ደረብከች ቁጣ ቀራኒዮ ገባ ወይስ ኮሎቦታ አላማም ተብሎ አረሙሉ ቦታ አላማን ጨምረው አላማሩምና ለአንድ ሩብ ጉዳይ ልክ ሲላንተ ኩል ባለፈው እንዳልኩ እንዳቸኩል አደውል አረጋ ብሎ ቀነቶ ጅግጅኩል በንባ ነጋለት አይንካው ወይኔ ይሄ ልጅ አያምር? ዋው ገና ላጋልባል ገና ሯሩጫዬ አረባንኮ እንዴት አባቱ ነው የሚያምረው! ደሞ የሌለ መለኛ ይመስላል። አዎ ደሞ ሰሞኑን የሌለ ገንዘብ ያስፈልገኛል። ታዲያ ለምን ሄደን እንጥባ እናረገው? አዎ ጥሩ ሐሳብ ነው። በቃ ተነሽ። እሺ ይቅርታ ሰው አለ አለው ግን ትንሽ ስለሚቆይ መቀመጥ ትችላላችሁ። እሺ እናመሰግናለን። ደሞ በጣም ቆንጅዬ ነገር ነህ። አመሰግናለሁ። የዋ ጅል ተገኝቶ ልብን የሚሰሳይ ሰስት ከፍቶ እሷ መቼ ተችላ ቀለደችብን ግፍም ሳትፈራ ይቅርታ አንዴ መታመኗን ጥላለች ሁለትና መብላችላ ተከናበት ካልዳረገችው የስንትን ጅል ህይወት ወደድኩ ብላ ሊበላ ማሬ ወለላ ሊበላ ካላንተ ሌላ ሊበላ ውሸት ሜላ ሊበላ ወደድኩ ብላ ሊበላ ማሬ ወለላ ሊበላ ካላንተ ሌላ ሊበላ ውሸት ሜላ ሊበላ ታይ ውዴ እሺ አቀብላለሁ። ይቅርታ አንዴ ስልክ ታስደውሉኛላችሁ? ስልኬ ባትሪ ዘጋ። ስልኬ እኮ ባትሪ ዘግቶብኝ አሁን በሰው ስልክ ደውዬልህ ነው። ቆይ አንዴ ልጻፍ። እሺ ቆይ ልጻፍ። እስቲ አንዴማ ስልክሽን ስጪኝ። እሺ ቆይ ተበላሽ
ቺኳ ተበላሽ 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 እንዴ ልጁ የት ሄደ? ቆየ እኮ በጣም። እኔ እንጃ። እንዴ